السلام عليكم ورحمة الله وبركاته. ከዚህ በፊት 11 ደርሶችን አየን። እያንዳንዱን ወደ ኋላ መለስ ብለን እያፋገጠን አንድ ላይም በሽምደዳ እያደረግን በደንብ ፐርፌክት ከሆነን በዛ ነገር ላይ እርግጠኛ ከሆነን አሁን ወደ ቀጣይ ደርስ እንሂድ። ቢስሚላሂ الرحمن الرحيم الدرس الثاني عشر الشدة የዛሬው 12ኛው ደርስ ስለ ሸዳ ወይንም ደግሞ አንድን ፊደል ስለ ማጥበቂያ ምልክት እንማራለን። መርሃባ ወደ ደርሱ እንመለስ። እንዴት ነው የምንቀራው? ሐምዛ ፈትሐ ባሸዳ አብ ባፈትሐ በ አበ። ከመጀመሪያ የምናደርገው ምንድነው? ሐምዛ ፈትሐዋን እንቀራለን። ከዛ ምንድነው ይቺ የሸዳዋ ምልክት ሐምዛ ፈትሐ ከዛ ባምን ሸደህ ባ ሸደህ ሐምዛ ፈትሐ ባ ሸደህ ከዛ ሁለቱን አንድ ላይ አብ 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 እንይዟለን። ሐምዛ ፈትሐ ባ ሸደህ አብ አብ ከንፈራችን እዛው ጥብቅ አድርገን እንቆይበታለን። አብ ከዛ ምን በፈትሐ በ አብ አብ የነበረው ወደ በ ይሆናል። በይህም የሆነው ደግሞ ከማጥበቅ ጋር አበ አበ። ሐምዛ ፈትሐ ባሸደህ አብ ባከስራ ቢ አቢ። ሐምዛ ፈትሐ ባሸደህ አብ ባضማ ቡ አቡ። ሐምዛ ከስራ ባሸደህ ኢብ ባፈትሐ በ ኢበ። ሐምዛ ከስራ ባሸደህ ኢብ ባከስራ ቢ ኢቢ። ሐምዛ ከስራ ባሸደህ ኢብ ባضማ ቡ ኢቡ። ሐምዛ ضማ ባሸደህ ኡብ ባፈትሐ በ ኡበ። ሐምዛ ضማ ባሸደህ ኡብ ባከስራ ቢ ኡቢ። ሐምዛ ضማ ባሸደህ ኡብ ባضማ ቡ ኡቡ። ሐምዛ ፈትሐ ባሸደህ አብ ባፈትሐተይን በን አበን። ሐምዛ ፈትሐ ባሸደህ አብ ባከስራተይን ቢን አቢን። ሐምዛ ፈትሐ ባሸደህ አብ ባضመተይን ቡን አቡን። ሐምዛ ከስራ ባሸደህ ኢብ ባፈትሐተይን በን ኢበን። ሐምዛ ከስራ ባሸደህ ኢብ ባከስራተይን ቢን ኢቢን። እስቲ እቺን ሞክራት እስቲ እስካሁን ድረስ ባለው ምሳሌ ከዚህ በፊት እንደዚህ እነዚህን ባየናቸው እቺንስ ሞክር እስቲ በራሳችን። ሐምዛ ከስራ እሺ ባሸዳ እሺ ኢቢ ባضመተይን ቡን ኢቡን። መርሐባ እሺ እንቀጥል። ሐምዛ ضማ ባሸዳ ኡብ ባፈትሐተይን በን ኡበን። ሐምዛ ضማ ባሸዳ ኡብ ባከስራተይን ቢን ኡቢን። ሐምዛ ضማ ባሸድ ኡብ ባضመተይን ቡን ኡቡን። አሁን የሐምዛን እስቲ ወደ ኋላ መለስ ብለን እንመልከታችሁ። እስቲ ወደ ኋላ ያልገባን ምን አለ? አሁን ወደ ታ ሊገባ ነው። ተመሳሳይ ነው። ታ ላይም ስንገባ ምን የሚቀየር ህግ የለም። ራሱ ሐምዛ ላይ ቀራ ነው ባ ላይ ቀራናት። አሁን ወደ ታ መምሰር ነው። ሐምዛ ፈትሐ ታሸደ አት። እዚህ ጋር ታ በምንልበት ሰዓት ታ የታ መውጫ ቦታ ላይ የምላስ ጫፋችን ከላይ የጥርስ መብቂያ ከሁለቱ ጥርስ መብቂያ ቦታዎች ላይ ትንሽ ሰዓት ጥብቅ ማድረግ ነው። አት ታ ፈትሐተ አተ። ሐምዛ ፈትሐ ታሸድ አት ታ ከስራቲ አቲ። ሐምዛ ፈትሐ ታሸድ አት ታ ضማቱ አቱ። ሐምዛ ከስራ ታሸድ
إت تا فتحة تا إت همزة كسرة تا شد إت تا كسراتي إتي همزة ضمة تا شد أت تا كسراتي أتي همزة ضمة تا شد أت تا ضمات أت همزة فتحة تا شد أت تا فتحتين تن أتن همزة فتحة تا شد أت تا كسرتين تن أتين همزة فتحة تا شد أت تا ضمتين تن أتن السيتان مكر السي همزة كسرة يشبوت عليه المكرات همزة كسرة تا شد إت تا فتحتين تن إتن همزة كسرة تا شد إت تا كسرتين تن إتين እሺ እስቲ አፋግጣት እኔ አሁን እናንተ ያፋገጣችሁት እኔ ደግሞ ሙሉን ነው የምቀረው እስቲ እሺ ምን ይሆናል ኢቱን እቺስ ኡተን ኡቲን ኡቱን እዚህ ጋር ደግሞ ወደ ታ ገባ ሐምዛ ፈትሐ ሳ ሸድ አስ ሳ ፈትሐ ሳ አሰ የሳ ቦታ መውጫውን ሳ ምላሳችን በሁለት በላይና በታች ሁለት ሁለት የፊት ለፊት ጥርሶች መካከል አርግቶ ትንሽ ሰዓት ጥብቅ ማድረግ ነው መንከስ አይደለም ምላስን ጫፋን ቁርጥም ማድረግ ሳይሆን አሰ በምንልበት ሰዓት ምላሳችን ከፊት ለፊት ካሉት ሁለት ጥርሶች የላይና የታች የፊት ለፊት ሁለት ጥርሶች ከነሱ መሃል ትሆናለች የሆነች ጥብቅ ትላለች እዛ ጋር ሸድ ብሎ ማለት ሲጀመር አየር መገደብ ነው ያ ፊደል የሚወጣበትን ቦታ ላይ እንነካና አየሩን እንገድባለን ትንሽ ሰዓት እንዳይወጣ እንደፈለገ እንዳይንቀሳቀስ ማድረግ ነው አሰ በምንልበት ሰዓት ሳ በምንልበት ሰዓት በላይ በምላሳችን ላይ ምትወጣ አየር ነበርች ያቺን ትንሽ ሰዓት የመገደብ የሆነ በኃይል እንድትወጣ በቀላሉ እንዳትወጣ ማድረግ ነው አሰ ሐምዛ ፈትሐ ሳ ሸድ አስ ሳ ضمة ሱ አሱ ሐምዛ ከስራ ሳ ሸድ ኢስ ሳ ፈትሐ ሳ ኢስ ሐምዛ ከስራ ሳ ሸድ ኢስ ሳ ከስራ ሲ ኢሲ ሐምዛ ከስራ ሳ ሸድ ኢስ ሳ ضمة ሱ ኢሱ እስቲ አንድ ላይ ኡሰ ኡሲ ኡሱ አሰን አሲን አሱን ኢሰን ኢሲን ኢሱን ኡሰን ኡሲን ኡሱን መርሃባ የጂም ጋር ሐምዛ ፈትሐ ጂም ሸድ አጅ ጂም ፈትሐ ጀ አጀ ሐምዛ ፈትሐ ጂም ሸድ አጅ ጂም ከስራ ጂ አጂ ሐምዛ ፈትሐ ጂም ሸድ አጅ ጂም ضمة ጁ አጁ ሐምዛ ከስራ ጂም ሸድ ኢጅ ጂም ፈትሐ ጀ ኢጀ ሐምዛ ከስራ ጂም ሸድ ኢጅ ጂም ከስራ ጂ ኢጂ ሐምዛ ከስራ ጂም ሸድ ኢጅ ጂም ضمة ጁ ኢጁ እስቲ አሁን አንድ ላይ ኡጀ ኡጂ ኡጁ አጀን አጂን አጁን ኢጀን ኢጂን ኢጁን መርሃባ አሁን አንድ ላይ አሁን በማፋገጥ መቅራታችን ለየትኛው ነው እንዲጠቅመው እያደረግን ያለ ነው ይሄ አሁን ለምሳሌ ሐምዛ ፈትሐ ምናምን የምንለው ለምንድን ነው እየጠቀመን ያለው አንድ ላይ ለምንቀራው ኡጁን
ዋናው የሚፈለገው በሽምደዳ የሚቀረው ነው። ያፋገጥን እየነጣጠለ የምንቀረው አንድ ላይ አያይዘን ለምንቀረው እንዲያግዘን ነው። ስለዚህ አብዛኛው ጊዜ ልንለማመድ የሚገባው የትኛው ነው? ከመጀመሪያ ያን ነገር አንድ ላይ ለመቅራት እስኪያስችለን ድረስ ምን እናደርጋለን? ፊደላቶችን እየነጣጠለን እንቀራለን። ከዛ በኋላ በዛ ነገር ላይ ፐርፌክት በቃ ጥሩ የሆነን ሰዓት አቀራራችን ጥሩ የሆነ ሰዓት ምንድነው የምናደርገው? አያይዘን መቅራቱ ላይ በደንብ እናተኩራለን። አያይዞ መቅራት ላይ በደንብ ጎበዝ ለመሆን ምክንያቱም ወደፊት ቁርአን ላይ ስንገባ የሚጠቅመን የትኛው ነው? አያይዞ መቅራት ላይ ስለሆነ አያይዞ መቅራት ላይ በደንብ እያስተዋልን እንምጣ። በቀጣይ ቪዲዮ ደግሞ የነዚህ ሸዶች ከፊደላቶች መካከል ላይ በቃላት መሃል ሲሆን ቃላቶች አንድ ላይ እነዚህ አሁን ለምሳሌ አንዳንድ ፊደላቶች ነበሩ፣ 2 ፊደላቶች ነበሩ። አሁን 3 4 ፊደላት አንድ ላይ ሸድ የያዙ ፊደላት ሲመጡ በምን አይነት ሁኔታ ልንቀራቸው እንችላለን የሚለውን ነገር እናያለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።